አንዴ ተሸውዶ ሁለተኛ ላይ ማቆም ነበረበት። ሰው ግን አያቆምም፣ ምክንያቱም ኔጌቲቭ ኢነርጂ ነው፣ ይስበዋል፣ ሁሌ ይሸወዳል። ማርሴዲስ የመኪና ፋብሪካ ኢትዮጵያ ለማምረት ወይም ለመሸጥ ይመዘገባል፣ ፍቃድ ያወጣል፣ ግብር ይከፍላል፣ ሰው ይቀጥራል። ፌስቡክ ፍቃድ አያወጣም፣ ግብር አይከፍልም። ባለበት ሆኖ ኢትዮጵያ ውስጥ 50 ሚሊዮን ተከታይ ያለኝ ብሎ በየቀኑ በሚያገኘው ሀብት ላይ ከፍተኛ ሀብት ያገኛል። እሱ 50 ሚሊዮን ተከታይ አግኝቶ ከሚያገኘው ገንዘብ አንድም ብር ለኛ አይተርፈን። ዩቲዩብ ብትወስዱ በዩቲዩብ ላይ ኮንቴንት የሚያዘጋጁ ግለሰቦች 100,000 ሰው ካየላቸው የሚከፈላቸው ክፍያና 50,000 ካየላቸው የሚከፈላቸው ክፍያ ይለያያል። ስለዚህ የሚለጥፉት ፎቶ ተጋደሉ፣ ድንጋይ ተወራወሩ፣ ተደባደቡ ይሆናል ሰው እንዲያይላቸው። ውስጥ ሲገባ ያ ነገር የለም። የነሱ ጉዳይ አንዴ ከገባችሁ በኋላ ምን አያችሁ ምን አላያችሁ ጉዳያቸው አይደለም። ስንት ሰው አየው ነው። ያየው ሰው ቁጥር ደሞዝ ነው፣ ዩቲዩብ ስለሚከፍል ማለት ነው። ሰው የውሸት የዜና ታይትል አስቀምጦ በውስጡ ሌላ መረጃ የሚያስተላልፍ ግለሰብ ተቋም ሲያይ ጎግልም፣ ትዊተርም፣ ፌስቡክም፣ ዊኪፒዲያም ሁሉንም አይነት በርካታ ሰው የሚያሰባስቡ ነገሮች መያዝ ነው።